መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅ ለጊዜው ካጠለኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቃለሁ መጠበቃለሁ ነገሩ ሁሉ ቢገላበጥ መጠበቃለሁ እንደ ሴትየዋ ነግሬያችሁ እንደሆነ አላውቅ ሰምታችሁት ከሆነ ይደምቃል ልንገራችሁ በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው ምን አላቸው እናቴ አቤት አሁን ይሄንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው ምኑን ልጄ ይሄ ሰሞኑን መተርኩት የቱን አሳ አንበሪው ዮናስን ዋጠው ከዛስ አሳ አንበሪው ዮናስን ተፈው ሚለውን አምነው ነው አላቸው ልጄ አንተ የኔ ደነቀ አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ እንዴት አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል አዎ እኔ ግን ዮናስ አሳ አንበሪውን ያጠው ከዛስ ዮናስ አሳ አንበሪውን ተፈው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ እንደዚህ እናምነዋለን ቢገላበጥ እንኳን እናምነዋለን ማመን ማለት እኮ እንደዚህ ነው ወገኖቼ እግዚአብሔር በተቃራኒው ነገር ህይወት እንደሚሰጣት ማን አለ እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ እየቆሰለ የፈወሰ ከአምላካችን በቀር ማን አለ ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው የመጨረሻ ላሁኑ ማለት ነው ጥያቄን ባትመልስልኝ ጊዜ ቢረዝም ጉልበቴ ቢያረጅም ዝም ብዬ ልጠብቅ ተቃራኒ ብቻ ቢሆን አይደለም ዝም ብዬ ልጠብቅ ይሄም እኮ ከባድ ጥያቄ ነው አዎ ጠብቀሃለሁ እንደማን እንደ ሙሴ ጠብቀሃለሁ የጠየቀው የትየለሌ ነው ሳይመልስለት መቃብር ነው የገባው ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ መልስ የለም የሚል ማከበቢያ እንኳን ቢኖር እግዚአብሔርን እናምነዋለን እንጠብቀዋለን ሙሴ እንደዚህ እኮ ነው የሆነው ጥያቄው ሳይመለስ ፊትህ ልይ አለው ጠየቀው ጥያቄውን ሳይመልስለት ወደ መቃብር አገባው እግዚአብሔር ከመቃብር ባሻገር መልስ አለው የለው አለው ይሄን አምላክ ይዤ መቃብርን በገባ አንተን እጠብቅሃለሁ ባትመልስልኝም እጠብቅሃለሁ